አንዳንዶቻችን የመጣ ሄደውን መንግስት መቃወም ብቻ ስልጣኔ የሚመስለን አለን። ያለውን ሁኔታ ጥሩን ነገር ሲነገር እንደዚህ ናት የመንግስት እንዲህ ናት። ባለፈው አሁን ቀበሌ ነው ቶይ ብሎ እንትን አስተያየት ይሰጣል። ቀበሌ ሰራተኛ ነው ቶይ አለ። ቀበሌ መስራት እኮ ብዙ እውቀት ይጠይቃል። እንደዚህ ቀላል ነገር አይደለም። የስንቱን ሰው ባህሪ ማስተናገድ አንዳንዱ በህገወጥ መንገድ መስተናገድ ይፈልጋል። ስንት ባህሪ ይዞ የሚመጣ አለ። ብዙ ህዝብ የሚስተናገድበት ነው። ስለዚህ ቀበሌ ሰራተኛ መሆን እንዲህ ቀላል ነገር አይደለም። እና እንዲህ አይነት አስተያየት የምትሰጡ ቀበሌ አንድ ቀን ገብተህ ስራ ብትባል ማሰራ ሁሉ ነህ። ቀበሌ ሰራተኛ ነው ወይ እንደዚህ ነው ወይ ብልጽግና ነው ወይ? እስኪ አንድ የመንግስት አንድ ኃላፊነት ቦታ ይሰጣችሁ። ከበሮ በሰው እጅ ያምራል ሲይዙት ይደናገራል አሉ። ስለዚህ ሰው ያየውን እውነታ ሲነገር እንትን ነው ወይ እንደዚህ ነው ወይ ያላችሁ የምታጠጋጉ ሰዎች አፍ ሲከፈት ጭንቅላት ይታያል አሉ። ሀሳብን በሀሳብ መሞገት ነው እንጂ ስድብ ማሽሟጠጥ አስፈላጊ አይደለም። ሀሳብ የሌለው ሰው ነው ለስድብ የሚሮጠው እንጂ ሀሳብ ካለው ይሄማ ማለት እንደዚህ ነው ብሎ ይሟገታል። ለማሳመን ጥረት ያደርጋል ኮሜንት ላይ እንጂ ያልሆነ ተቃራኒ ሀሳብ አይሰጥም። ስለዚህ ሀሳብን በሀሳብ ሞግቱ እንጂ ሌላ እዚህ ነው አትበሉ። በቃ እውነት ነው። እውነትን በግድ መሸፈን አግባብ አይደለም። ትክክል ያልሆነውም ትክክል አይደለም። የታየውን እውነታ ደግሞ እውነት ነው ብሎ መመስከር ያስፈልጋል። ስለዚህ እንደዚህ አይነት ሰዎች እስቲ ወደ ራሳችሁ ተመለሱ።